አንቺ ምንድነው ለዚች ሀገር ያበረከሽው? ማማ ምንድነው ያረግሽላት? ውሸትን አፕግሬድ ከማድረግ ውጪ ምንድነው ያረግሽው? ብልጽግና ከኔ የወሰደው እንጂ እኔ ከብልጽግና ሆነም ከመንግስት ምንም የወሰድኩት ተጠቃሚ የሚሆንኩበት ነገር የለም። ተበዳይ ዝም ካለ ተከሳሽ ይሆናል። ሃይ ሀገሬ፣ እኔ ላቤን አልነበረም የሰጠውሽ ደሜን ነው። እኔን አስረውኝ በስሜ ለሸጡት ነዳጅ እኔን ተጠያቂ ማድረግ ከግፍም ግፍ ነው። ሀገሬ ግን እውነት በጣም አዘንኩብሽ፣ ተቀየምኩሽ፣ አፈርኩብሽ። ከሰለጠነ ከሀብታም ሀገር መጥቼ ድቅድቅ ያለ ጫካ ገብቼ ዝቅ ብዬ ለሴቶች እና ለእህቶች ኩራት ሆንኩኝ። 3 ትምህርት ቤቶችን ገንብቻለሁ። አቅመ ደካማ ህጻናትን አስተማርኩ። ምግብ ማዕከልም 55 ሚሊዮን ብር ገንብቼ ለአረጋውያን ጦርኩኝ። የፌዴራል ፖሊስ በስራ ላይ እያለ የተጎዱ አባላቶቻቸውን በአቅሜ ደገፍኩ። ሀገሬ ስትፈልገኝ አጠገቧ ቆምኩኝ። የቦሮና ድርቅ ላይ ነበርኩኝ። የጎፋ መሬት መንሸራተት ላይ ተሳትፌያለሁ። እናትና እህት ህፃናትን በነፃ የሚታከሙበት ክሊኒክም ገንብቻለሁ። ለምስኪን ወገኖቼ አበርክቻለሁ። ምስኪን ማህበረሰብ በኑሮ ውድነት እንዳይንገላታ የምችለውን አደረኩ። ይሄ ውሸት ነው? ሀገሬ እስቲ ልጠይቅሽ፣ ለምን በውሸት ከሰሽኝ? ከመንግስትም ጎን የቆምኩት እኮ የተሻለ ኢትዮጵያ አያለው በሚል ተስፋ እንጂ ስላገኘው ስለተጠቀምኩኝ አይደለም። ብልጽግና ከኔ ወሰደ እንጂ እኔ ከብልጽግና ሆነ ከመንግስት ምንም ወስጄ ተጠቅሜም አላውቅም በማለት በረከት ገበሬዋ በገጿ ላይ ያስቀመጠችው ይህ መልእክት የብዙዎች መነጋገሪያ ሆኖ ቀጥሏል። ከሰሞኑን እንግዲህ በረከት ገበሬዋ የተከሰሰችበትን ሙሉ መረጃ በዘሀበሻ ላይ እንደሰፈረ ተመልክታችሁታል። ዘሀበሻም እንዲህ በማለት የበረከት ገበሬዋን ክስ አቅርበዋል። በነዳጅ ማጭበርበር ወንጀል ክስ የቀረበባት ታዋቂዋ ቲክቶከር በረከት ወርቁ ወይንም በረከት ገበሬዋ መንግስት የቀረበባትን ክስ ከግፍም ግፍ ስትል በጽኑ ተቃውማለች። በረከት በማህበራዊ ገጿ ላይ ባሰፈረችው ሰፊ ምላሽ የሀገሪቱን 8 ሚሊዮን ብር አሳጥተሻል ተብላ መከሰሷን ገልጻ ድርጊቱ ግን በእሷ ስም ሌሎች የፈጸሙት መሆኑን ተናግራለች። በረከት በምላሿ ላይም እንደጠቀሰችው እሷ በቁጥጥር ስር በነበረችበት ወቅትም ሌሎች ግለሰቦች በእሷ ስም ነዳጅ መሸጣቸውን ገልጻለች። ለእኔ እርሻ የተፈቀደው 466,000 ሊትር ናፍጣ በሀገሪቱ ላይ የናፍጣ እጥረት አስከስቷል ማለቱ ይከብዳል ያለችው በረከት ራሳቸውን አስረውኝ በስሜ ለሸጡት ነዳጅ እኔን ተጠያቂ ማድረጋቸው ፍጹም ግፍ ነው ስትል ከሳሾቿን ወንጅላለች። ቲክቶከሯ ለሀገሯ ያበረከተችው አስተዋጽኦን በመዘርዘር ከፍተኛ ቅሬታ ገልጻለች። ከሰለጠነ ሀገር መጥቼ ዝቅ ብዬ ሰራው፣ ትምህርት ቤቶችን፣ የምገባ ማዕከል እና ክሊኒኮችን ገነባው ስትል ያስታወሰችው በረከት ለፌዴራል ፖሊስ አባላት ሳይቀርም ድጋፍ ስታደርግ መቆየቷን ጠቅሳለች። ሀገሬ ግን እውነት በጣም አዘንኩብሽ፣ ተቀየምኩሽ፣ አፈርኩብሽ በማለት በደረሰባት ክስ ማዘኗን ገልጻለች። ከመንግስት ጋርም የነበራት ግንኙነት የተሻለ ኢትዮጵያን ለማየት ካላት ተስፋ የመነጨ እንጂ ለጥቅም እንዳልነበረ የጠቀሰችው በረከት ብልጽግና ከኔ ወሰደ እንጂ እኔ ከብልጽግና ሆነ ከመንግስት ምንም የወሰድኩት የለም፣ አንድ ስንዝር መሬት እንኳን አልወሰድኩኝም ስትል ተከራክራለች። በሴትነት ክብሯ ላይም ጥቃት እንደተፈጸመባት እና በልፋቷ ያፈራችውን ገንዘቧንም ያለ አግባብ እንደተቀማች የገለጸችው በረከት ፍርድ ቤት 14 ጊዜ መቅረቧን ዳኛ 7 ጊዜ እንዲፈታት ቢወስንላትም እንዳልተፈታች ገልጻለች። ካልፈለግሽኝ ከነ ሙሉ ክብሬ ወደ መጣሁበት ብትሸኝኝ ይሻል ነበር ስትል ለሀገሪቷ ያላት ምሬትን በከባድ ቃላት ደምድማለች። ታዲያ በዚህ ጉዳይ ላይም ተያይዞ በቲክቶክ ስሙ አዎንታ በርሲሳ በመባል የሚታወቀው ግለሰብ አንድ ቪዲዮ በዚች ግለሰብ ላይ ሐሳቡን አጋርቶ ነበረ። እንግዲህ ያጋራውንም ቪዲዮ ለእናንተ ይዘንላችኋል። ቪዲዮንም ተከታትለን የምንመለስ ይሆናል። እናንተም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ በማለት ወደ ቪዲዮ እንሻገር። በረከት ገበሬዋ አዎንታ በርሲሳን ጠላቶቼ በዶላር ከፍለሁት ነው እንጂ እኔ ምንም የሰራሁት ወንጀል የለም ብላ ነበር። አንድ ወፈፌ ጋዜጠኛ ዝርዝሩ ይዤ እመጣለሁ ብሎ በፌስቡክ ፖስቶ ነበርና ሳይመለስ በዛው ቀረ። ጠላቶች የምትላቸው እና አብይ ይልማ ናቸው እንግዲህ ለኔ ዶላር የከፈሉኝ። እሺ እነሱ ዶላር ከፈሉ። ትላንት የወጣውስ ምን እንበለው 466,000 ሊትር ነዳጅ ፍቃድ ሳይኖርሽ ለወርቅ አውጪዎች ሸጠሻል ተብለሻል። እና ይሄን ስትባል ምን ብትል ጥሩ ነው? ለዚች ሀገር ያበረከትኩት አስተዋጽኦ ለታዬ ይህ አልነበረም። በኔ ስም እኔ በታሰርኩ ሰዓት በኔ ስም ባለስልጣናት አውጥተው ሸጠውታል እንጂ እኔ አልሸጥኩም። አንቺ ምንድነው ለዚች ሀገር ያበረከሽው? ማማ ምንድን ያረግሽላት? ውሸትን አፕግሬድ ከማድረግ ውጪ ምንድን ያረግሽው?
አየርላንድ ያለው ማንጋርድ ሴኩሪቲ ካምፓኒ የኔ ነው ያልሽኮነሽ ምንም ሳታፍሪ ማለት ነው። ምንም ሳታፍሪ ይሄ ካምፓኒ እንግዲህ 42 ሚሊዮን ዩሮ ወርዝ ፐር አነም ገቢ የሚያስገኝ ካምፓኒን በድፍረት ባልሽ እዛ ኦፊሰር ሆኖ ሰርቷል። እንደ ማንኛቸውም ሰው ሄደው ገምተሻል። ስትጎበኙ ግን ቪዲዮ ቀረሽና የኔ ነው አልሽ። እስቲ ማስረጃ አንቺ ያንቺ ስለመሆኑ ይሄንን ያረክሽው ግባብድዬ ውሸትን ያመጣሽው። እሺ አሁን ታበርሳ ተከፍሎት ከሆነ ይሄኛው ማን የከፈለውና ነው ያወጣብሽ ታዲያ? 466,000 ሊትር ሸጠሻል እየተባልሽ ነው እናቴ። ለሀገሪቷ ያበረከሽው አስተዋጽኦ እኔ ምንም አይታየኝም። እውነት ለመናገር ያበረከሽላቸው ሰዎች ካሉ እነሱ ይክፈሉሽ። አበረከትሽና ህግ የሚለቅሽ ነገር አይደለም። እንግዲህ ቪዲዮውን እንደተከታተላችሁት ነበረ። ዘሀበሻም እንዲሁም ያጋራውን መልእክት ተመልክታችሁታል ብለን እናስባለን። ከዚህ በመቀጠልም ደግሞ ብዙ ሰዎች ሀሳብና አስተያየቶቻቸውን እያጋሩበት የሚገኝ ሀሳብ ነው። ይሄ ጉዳይ እንግዲህ ብዙ ሰዎች ጋር በመድረሱ ብዙ ሰዎችም ሀሳብና አስተያየቶቻቸውን አጋርተዋል። አንዳንዶች ይህ ነገር ትክክል ነው፣ መንግስት ያደረገው እርምጃም ትክክለኛ እርምጃ ነው፣ ብዙ ሰዎች መንግስትን ለማታለልና ለመሸወድ ሲሞክሩ እናያለን፣ እንዲጠቀምን እንደዚህ ያደረግን ብለው ብዙ ሽወዳና ብዙ ሀብትን ለማካበት ሲጥሩ ተመልክተናል። ታዲያ መንግስት የወሰደው እርምጃ ትክክል ነው በማለት ሀሳብና አስተያየቶቻቸውን ሲያቀርቡ፣ ሌሎች ደግሞ ይሄ ትክክል አይደለም፣ እቺ ሴት ብዙ ለፍታለች፣ ብዙ ጥራለች፣ አልሰራችም ማለት አንችልም፣ እየሰራች ነው፣ ስራዋንም ደግሞ በተግባር ስናይ ቆይተናል ሲሉ ሀሳብና አስተያየቶቻቸውን አጋርተዋል። በሌላ በኩል ደግሞ ያሰራችው ስራ እንዳለ ሆኖ እንዲሁም ደግሞ የገነባቻቸው አንዳንድ የእርዳታ ማዕከሎችንም ልንመለከታቸው ይገባል። ነገር ግን መንግስት የሚያውቀው ነገር ስላለ ጉዳዩን ለመንግስት እንተው ሲሉ ተመልክተናል። እናንተ ጋርስ ያለው ሀሳብና አስተያየት ምን ይመስላል? ሀሳብና አስተያየቶቻችሁን በሀሳብ መስጫ ሳጥን ስር ያስፍሩልን እንላለን። እንግዲህ በዛሬው በፋሪስ ሚዲያ ላይ ልናስመለከታችሁ የነበረው መረጃ ይህንን ይመስል ነበረ። እናም በዛሬው መረጃችን ደስተኛ ከሆኑ እናንተም ውድ ተከታታዮቻችን ቪዲዮን ላይክ እና ሼር በማድረግ ይህ ቪዲዮ ለብዙ ሰዎች እንዲደርስ ያድርጉት እንላለን። እንዲሁም ሀሳብና አስተያየቶች ካሏችሁ በሀሳብ መስጫ ሳጥን ስር ያስቀምጡልን። እኛም ሀሳብና አስተያየቶቻችሁን የምንመለከት ይሆናል። እናንተም በዚህ በፋሪስ ሚዲያ ላይ የተሰማችሁን ሀሳብና አስተያየቶችን ያስቀምጡልን ስንል እንጠይቃለን። እንግዲህ ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እኛም እንግዲህ በየዕለቱ እየተከሰቱ የሚገኙ አዳዲስ የሆኑ መረጃዎችን ከታማኝ መረጃ ምንጮች ጋር በማያያዝ ወደ እናንተ የምናቀርብ ይሆናል። እንዲሁም በዚህ ሚዲያ ላይ ታዋቂ ከተባሉ ሰዎች የህይወት ተሞክሮ በመነሳት ለእናንተ በሚሆን መልኩ ከመጽሐፍ ቅዱስ ጋር በማገናኘት የምናቀርብላችሁ ይሆናል። ታዲያ እናንተም እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ያድርጉ፣ ቤተሰብ ይሁኑ እንላለን። እንዲሁም የደውል ምልክቷን መጫን እንዳይዘነጉ። የተለያዩ ሀሳብና አስተያየቶችን በግል ልትሰጡን ከወደዳችሁም እኛ ከስር ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል እንዲሁም በመልእክት ያላችሁን ሀሳብና አስተያየቶች ያስፍሩልን እንላለን። በመጨረሻውም ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እንግዲህ ጳውሎስ ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ እንዳላቸው ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን ይላል። ታዲያ ውድ የፋሪስ ሚዲያ ቤተሰቦቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ይሁንላችሁ ለማለት እንወዳለን። እንግዲህ በአዲስ መረጃዎች እስክንመለስ ድረስ እኛም ከወዲሁ ለመሰናበት እንገደዳለን። እስከ ቪዲዮአችን ፍጻሜ አብራችሁን ለነበራችሁ የከበረ አክብሮታችንን እየገለጽን እኛ ከወዲሁ ተሰናበትን። ቸር ሰንብቱ።